akkasumas immoo bakka uummanni walitti qabamanitti hizbu በተሰበሰበ ገበያ መሃል ሲያስተምር ነበር ማለት ነው ስለሆነም ቀናተኞች ምንድነው ያለው ዓለሙን ሁሉ በኋላው ተከትሎ ሄዷል ይለናል እስከሉ ድረስ ብዙ ህዝብ ይከተለው ነበር ዮሐንስ ወንጌል ምዕራፍ 12 ቁጥር 19 እናገኛለን ወንጌል ዮሐንስ በቆና ቁጥር ለመለኮስ ቁጥር ሰገደትን ያርገና ይችላል ብዙ ዓለም ሁሉ በኋላው ተከትሎ ሄዷል እስከተባለ ድረስ ማለት ነውና እነዚህ ጻፈሪሳውያን የሚባሉት ልቀ ካህናት የሚባሉት ምንድነው ያሉት ህዝቡ ሁሉ ተከተለ እኛ ባዶ ቀረን ቤተ መቅደሳችን እኮ ባዶ ሆነች ብቻችን ቀረን እኮ ሰው ሁሉ ተከትሏል እስኪባል ድረስ ማለት ብዙ ሰዎች ተከትሉ ማለት ነው ጌታችን መድኃኒታችን ሲያስተምረው እና በወንጌላትን ከተመዘገቡ የጌታ ትምህርቶች መካከል ዋና ዋና 5 ነገሮች አሉ ስንት ነገር ነው ያሉት 5 ነገሮች አሉ ማለት ነው ማን ጌታችን መድኃኒታችን ኢየሱስ ክርስቶስ አስተማረ ትምህርቶች ሰጎፍተከኝ ኢየሱስ ክርስቶስ በርሲከሳ ዋና ከንጀረማን ሰጉ ጉዶ ከንጀረም በከሸኒት ከንቆደማን እንጀብየቹ ተቆፋ የተራራው ስብከት ነው ወይ ደግሞ አንቀጸ ብጽዋን የሚለው ማለት ነው በሮም ሰማሪን ዝንጀሪ በሮም ሰጋራ ጉባ ወንጌል ማቴዎስ በቆና መቀተረገን በቆና ሸንረትን ያርገና ይችላል በቆና ሸን ለኮስ ቶኮ አማቶርባትረት ሚያርገን ወይ ደግሞ አንቀጸ ብጽዋን ከንጀሩ ይሄ የስብከት ተራራ ወይ ደግሞ የተራራ ስብከቶች የተባሉት ጌታችን መድኃኒታችን ኢየሱስ ክርስቶስ ተራራ ላይ ሆኖ ያስተማረ ትምህርቶች ናቸው ማለት ነው ህዝቡም አይቶ ወደ ተራራ ወጣ በተቀመጠም ጊዜ ደቀ መዛሙርቱ ወደሱ ቀረቡ አፉንም ከፍቶ አስተማራቸው እንዲህ አለ በመንፈስ ደዎች የሆኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና የዋሆች ብፁዓን ናቸው ምድርን ይወርሳሉና ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና የሚምሩ ብፁዓን ናቸው ይመራሉና ልብ ንጹሆች ብፁዓን ናቸው እግዚአብሔር ያዩታልና የሚያሰራቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያትን የእነርሱ ናትና እነዚህ የተባሉትን ምንድናቸው የተራራዎች ስብከት ይባላሉ ማለት ነው በሮም ሰጋራ ጉባ ከንጀረመን ኢሳን ካናጅቹ እንከምብራል መፈረት የምሳሌዎች ትምህርት ነው በምሳሌ ያስተምር ነበር ማን ጌታችን መድኃኒታችን ኢየሱስ ክርስቶስ ወዳ እነ ተቆፋ በሮም ሰጎፍተከኝ ኢየሱስ ክርስቶስ በርሲሰ ከሰቲ እነ ተቆፋ ማይደንስ እንጀሪ በሮም ሰጋራ ጉባቲ ይችላል የተራራ ስብከት ያለው አሁን ያልኳችሁ የማቴዎስ ወንጌል ማቴዎስ በቀናሽን ለኮፍሰ ተቆቲ ሐማ ቶርባትረት ከናርገኑ ዳጀቹ እኒ ለማፋንሞ ወንጌል ማቴዎስ በቀና ኩዳሰድ ለኮፍሰ ተቆ hangi 50 ለማረት ከንጀራን ይችላል ተቆቲ hangi 50 ለማረት ከንጀራን የምሳሌዎች ትምህርት ናቸው በሮም ሰፈከኛ አፍከኛ ማማሲን መጫፍ ቁልቁሉን ቋጫ ይርቱ እንግዲህ ቋና መጫፍ ቁልቁሉን ዱቢሳ ይርቱ ይችላል ጋፋ መጫፋን ዱቢስ ተማል ረገተን ይችላል ፈከኛን ይሰጎፍተከኝ ኢየሱስ ክርስቶስ በርሲሲ ni argattu jechuudha warreen gooftakeenya ኢየሱስ ዱካ ዋት turan hunda isaanii fakkeenyan isaanitti maature jechuudha gabareewwan barsiisu gaafa raadiyoon kanimmoo warreen qote bultoota taan gaafa barsiisu fakkeenya namicha sanyii facaasuutiin isaan barsiisu jechuudha ዘሪን ሊዘራ ወጣ ይልና በዘር ማንን ያስተምራል ማለት ነው ገበሬዎችን ያስተምራል ማለት ነው እንደዚሁ ደግሞ እናቶች እዛ መሃል ስለሚገኙ እናቶችን ደግሞ ሲያስተምር በመንድነው በእርሾ ነው ማለት ነው በእርሾ ፈከኛ ራጭቲቲን አከሱሞን ፈከኛ ሙካ ሁንዱማ ይራጥ እናቱ
እንግርዳደቲን fakkeenya qabeenya of kamteewwan kennumoo fakkeenya callee gatti jabeessa taateen fakkeenya kiyyoo qurxummiitiin wantoota kanaan maal gochaa ture jechuudha gooftaa keenya Yesuus Kiristoos uummataan barsiisaa ture jechuudha warra namoonni naannawaa isaaniitti argaman baay'ee waliin isaanii qurxummii kiyyeessanii waan jiraataniif fakkeenya qurxummii kiyyeessuutiin qotee bultoonni waan jiraniif fakkeenya sanyii qamadiitiin akkasuma haadholii waan dubartoonni waan jiraniif fakkeenya raacateetiin isaan barsiisaa ture jechuudha እነዚህ የምሳሌዎች ትምህርት ናቸው ማለት ነው እነዚህን ለመዘርዘር ሰዓት የለንም ግን አሁን የመጽሐፍ ቅዱስ ጥናት ስለሚለው ጥናቱን ብቻ ነው የምናየው ከላይ እናንተ ስታነቡ ደግሞ ትረዳላችሁ የተራራ ስብከት ምን ምንድናቸው የምሳሌዎችስ ምንድናቸው ለምሳሌ ትርጓሜ ምንድነው ያላችሁ ትርጓሜን እየሰጣችሁ መሄድ ይቻላል በሌላ ደግሞ በስብከት ስንማረው መጠየቅ ይቻላል ሌላ ሶስተኛ ለጻፎችና ለፈሪሳውያን የሰጡ የተግሳጽ ትምህርት ነው ማለት ነው ይሄ የማቴዎስ ወንጌል ምዕራፍ 23 ከቁጥር 1 እስከ 39 ላይ የምናገኘው ኃይለ ቃል ነው ማለት ነው እኒ ሰደፋ ከነቱ ጎፍታ ከኝ ኢየሱስ ክርስቶስ ወንጌላ ማቴዎስ ቦቃና ዲግደሚሰድ ለኮሰ ተቆታንግ ሶዶሚ ሰገረት ነው ያልገነችው በዛን ጊዜ ኢየሱስ ለህዝቡና ለደቀ መዛሙርቱ እንዲብሮ ነግሯቸው ጻፊዎችና ፈሪሳዎች በሙሴ ወንበር ላይ ተቀምጠዋል ስለዚህ ያዘዛችሁትን ሁሉ አድርጉ ጠብቁም ነገር ግን እየተናገሩ አያደርጉምና እንደ ስራቸው አታደርጉ ይልና ለደቀ መዛሙርቱ ለህዝቡ ሲያስተምር ነበር ለነሱ ደግሞ እየገሰጻቸው ነበር ማለት ነው ይላችሁ ጻፍ ፈሪሳውያን ቴሶ ሙሴ ትረታ አኒሩ ገሩ ኢሲን ወንተ ኢሳን ሲንጀራን ራወዳ ኢሳን ገሩ ሂና ዘዘመሌ ኦፊሳኒቲ ፍራወተኒ ለራሳችሁ ያዛሉ እንጂ በራሳችሁ አይፈጽሙ ጾሙ ብለው ያስተምራሉ አይጾሙም ስገዱ ብለው ያስተምራሉ አይሰግዱም ምጽዋት አውጡ ብለው ያስተምራሉ ለራሳችሁ ግን ምጽዋት አያወጡም ሙሴ ግን የእግዚአብሔር ሰው ስለሚያስፈጽም ሴራው አቀዩ ራወቲ ዋራወቲ ሱፍ ኢሳንስ ገሩቲ ሰው ሙሴ ትረታኒ አጀጃታ ኡምታን ከመራማ ኮማኒ ጀራኒ ገሩጂ ተመሳሳይ ዱርነት ተመካች ኢንጁላል ቻት ይዝራ ኢንጁላል ዲማት ይዝራ ቄቶችን ያዩ ዳኒ ይጠፉ አባቶቻችን ተፋስ መሪያታችን አስቀድሞ ተነግሯል አገልጋዮችን አይታችሁ አትሄዱ ነው የታዘዛችሁትን ብቻ ስራ አንዳንድ ሰው ደሞ አለ ንሳት ገባ አይ ምን ከሳል ደሞ ዘንድሮ ሳም ገባ ይምን ሰው አለ አይድል በራስ ላይ ነው ይፈረደ እርግጥ ካይናትን ያጠፉ ይችላሉ ሌላ ኃጢአት ሊሰሩ ይችላሉ ነገር ግን ምን አላቸው ክህነት አላቸው እነዚህ ጻፈሪሳውያንም ስልጣን አላቸው ተሰጥቷል ተመርጧል የሙሴ ወንበር ላይ ተቀምጧል ማዘዝ ይችላሉ እናንተ እነሱን አትመልከቱ ነገር ግን የታዘዛችሁትን ፈጽሙ ነው የተባለው ሚመናን ይሄ ስብከት በደንብ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረ ነው ማለት ነው አራተኛ ስለ ዳግም ምጽአት በደብረ ታቦር በደብረ ዘይት ያስተማረው ትምህርት ነው ማለት ነው የማቴዎስ ወንጌል ምዕራፍ 24 ቁጥር 1 እስከ 25 እስከ 46 ላይ ተመረናል ደብረ ዘይት ላይ ያስተማረ ጌታችን መድኃኒታችን ስለ ዳግም ምጽአት ማለት ነው ዳግም ምጽአት በትክክል እንደሚመጣ ሁለተኛም ያቺን ይመጣ ድረስ እናንተ በታማኝነት ቆዩ አመነውማ ቶራ አመዱ ፋቲኮ ሰለማፋት ጋር
irratti duuka boonni maal jedhaniin yoomi guyyaan suni yoom dhufta akkamitti beekuu dandeenya jedhanii gaafatan ወፍተኝ ክርስቶስ ሰዓትና ያችን ዕለት ማወቅ የሚችለው ከእግዚአብሔር ከአብ በስተቀር መላእክቶች እንኳን ማወቅ ለሰው ልጅም እንዲያውቅ አልተፈቀደለትም ይላል ስለዚህ እንግዲያስ እንደዚህ ከሆነ የሚሆኑ ምልክቶች ምንድናቸው ምልክት ንገረን ይሉ ሐዋርያት ይጠይቃሉ ምልክቶችን ነገረ ማለት የማቴዎስ ወንጌል ምዕራፍ 24 ላይ ፍቅር ይጠፋል ሰው በሰው ላይ ይነሳል ጦርነት ይበዛል የጦርነት ወሬ ይበዛል ታማሚ ይበዛል ችግረኛ ይበዛል ረሃብ ቸነፈር በራቆት መሰደድ ለቅሶ ጩኸት ይበዛል የሚለው ይሄን ትምህርት በደብረ ዘይት ላይ ያስተማረ ጌታችን ካስተማረው ትምህርቶች ውስጥ አንዱ ነው ማለት ነው አምስተኛና የመጨረሻ ስለ መንፈስ ቅዱስ በደርቡ ቤት ያስተማረው ትምህርት ማለት ነው ዮሐንስ ወንጌል ምዕራፍ 14 ላይ የምናገኘው ኃይለ ቃል ነው ማለት ነው እንሸነፋን ማለዳ እንሸነፋፊን ዶማ በሮምሰ ጎፍተከኝ ኢየሱስ ክርስቶስ በርሲሰ ኬሳ ወንጌላ ዮሐንስ ወቀና ኩዳፎር ለኮሰቶ ኮ አከስመስሞ ዮሐንስ ወቀና ኩደጃ ለኮሰቶ ዶሚ ሰይረታ ልባችሁ አይታወክ በእግዚአብሔር እመኑ በኔም ደግሞ እመኑ በአባቴ ቤት ብዙ መኖሪያ አለ እንዲሁስ ባይሆን በላያቸው ነበር ስፍራ አዘጋጅቻለሁ ዘንድ ይሄዳለውና ከእጅም ስፍራ ባዘጋጀውላችሁ እኔ ባለውበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ወደኔም እወስዳችኋለሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ እንደሚሄድ ለኛ ደግሞ በዳግም ምጽአት ደግሞ እኛን አስነስቶ ሲናገር ወይ ደግሞ ሲያስተምር በዚህ ላይ ስለ ዳግም ምጽአቱ የተናገረ ያስተማረ እንዲሁም ስለ መንፈስ ቅዱስ ጳራቅሊጦስ ለእናንተ እልክላችኋለሁ ብሎ ሐዋርያትን ያስተማረበት ትምህርት ነው እንደዚሁም ሶስት ላይ ምን ተጽፏል በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬናችኋለሁ በዓለም ሳላችሁ መከራ አለባችሁ ነገር ግን አይዟችሁ እኔ ዓለምን ምን አድርጌያለሁ አሸንፌያለሁ ብሎ ሐዋርያትን ያስተማረ ሐዋርያትን ያጽናና ቦታ ነው ማለት ነው በዚህ መከራ ምድር ስትኖር ምን አላችሁ መከራ አላችሁ ችግር አላችሁ ራብ አላችሁ ህመም አላችሁ መሰደድ አላችሁ መታሰር አላችሁ ስለዚህ ዓለም ብዙ መከራ በእናንተ ላይ ታመጣለች ታደርሳለች ነገር ግን እኔ ዓለሙ ምን አድርጌያለሁ አሸንፌያለሁና አይዟችሁ ይለናል እኛም ደግሞ በክርስቶስ ክርስቲያን የተሰኘነው ኢየሱስ ክርስቶስ ይቻለን መከራን ሁሉንም ስላሸነፈ እኛ ምን እንሆናለን በሱ አሸናፊ እንሆናለን ማለት ነው በሱ አሸናፊ እንሆናለን ለዚህ ነው ክርስቲያኖች እዚህ ዛሬ ምድር ላይ ስንኖር ብዙ ክርስቲያኖች ላይ ክርስቲያን የሚታረዱ ክርስቲያኖች የሚታሰሩ ካህናት የሚታሰሩ ቤተክርስቲያን የምትቃጠል እኛም ደግሞ ባለንበት ቦታ ክርስቲያን ስለሆነ ብቻ መከራ የሚደርስበት በስደት ያሉ እህቶቻችን ሃይማኖትሽን ቀይሪ ተብሎ ብዙ መከራ ራብ ግር ስቃይ የሚደርስባችሁ ለምንድን ነው በዚህ ዓለም ስትኖሩ መከራ አለባችሁ ነው በቃ መከራ አለባችሁ ይሄን ታገሱ እኔ እቺ ዓለምን አሸንፊያታለሁ እናንተም በእኔ ታሸንፋላችሁ ማለት ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርቶች አምስተኛና የመጨረሻ ነው ማለት ነው
በአጠቃላይ የዛሬ ትምህርታችን ስናጠቃልል የጌታችን የመድኃኒታችን የኢየሱስ ክርስቶስ የሕይወት ታሪክ የሚለውን መፈተኑና ማስተማሩን የተማርንበት ቀን ነው ማለት ነው። ዛሬ ቀን ኢየሱስ ክርስቶስ ተፈተነ። የተፈተኑ ፈተናዎች ሶስት አይነቶች ናቸው። እነሱም አንተ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮችን ዳቦ አድርግ። ሁለተኛ አንተ በእውነት የእግዚአብሔር ልጅ ከሆንክ ከዚህ ራስን ወርውር፣ እግዚአብሔር ይጠብቃል፣ መላእክቶችን ይልካል የሚለው ፈተና። ለኔ ብትሰግድልኝ ይሄ ሁሉ ሀብት ንብረት ላንተ ሰጥ። እነዚህ ፈተናዎች ጌታችን ኢየሱስ ክርስቶስ ደግሞ መጽሐፍን ኦሪት ዘዳግምን እየጠቀሰ ሰው የሚኖረው እግዚአብሔር ቃል ነው እንጂ በእንጀራ ብቻ አይኖርም የሚለው የማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ተጻፈው። የሁለተኛ ፈተና ደግሞ አምላክ እግዚአብሔር ምን አታድርግ አትፈታተን። ሶስተኛ ደግሞ አንተ ሰይጣን ካጠገበ የሚሰገደው ለእግዚአብሔር ብቻ ነው፣ የሚሰገደው ለአምላክ ብቻ ነው ብሎ ሰይጣን የሚያሳፈረ ሰይጣንን ድል የሰይጣንን ፈተና ድል ያደረገበት እዚህ መፈተኑ ከሚለው አይኖማተኛም። በሃይማኖታችን የሚመጣብን ፈተና በህይወታችን የሚመጣብን ፈተና የእግዚአብሔር መከታ ያደረግን ምን ሆናልን ማለት ነው እናልፋል። ነገር ግን እግዚአብሔር ቃል ማንማር ከሆነ ማን ሆነ እንደ እግዚአብሔር ቃል ማንኖር ከሆነ ግን ወዳቂዎች ነን ማለት ነው፣ እንወርቃለን ማለት ነው ይውላችሁ። ስለዚህ ሰይጣን ለሰው ልጅ ፈተና ያቀርባል። ይሄ ፈተና ሰበመት አዘወትሮም ጸልይ፣ ወደ ፈተና እንዳትገቡ ምን ያደርጉላል መጽሐፍ ትጉና ጸልዩ። ወደ ፈተና እንዳትገቡ ትጉና ጸልዩ። ገረቆርማታ ተከንገለ ጀባዳ ካዳዳረ ከንዘረም የማይጸልዩ ብዙ ፈተና እንዳለባቸው ብዙ ፈተና በፊትም እንደሚጠብቃቸው ነግረ ማለት ነው። እዚህ ፈተና ለማግኘት መጸለይ እንዳለብን ሲነግረ ጌታ መድኃኒታችን ኢየሱስ ክርስቶስ የታስተማረ በገሊላ ማርያም በነዚህ ካላችሁ አንደኛ በምኩራብ ውስጥ ቤተ መቅደስ ስሙ በባህር ዳርቻ እንደዋን ኪንዳንደው ገርበው ኩዳንተረኒ ማይፊኝ ፋልተጀረን ወሬን ቁርጡ ሚቀባዋና ተጀረን ምኩራብ ጌሰሙ ፋሪ ጆንጅሮ አርሲ አላ በሜዳ ላይ እረኞች አሉ፣ እናቶች አሉ እና ህዝቡ በተሰበሰበበት ለክስ ቦታ ላይ የቦታ ቤት ትመጣችኝስ ሁሉ ኋላ ተከትሎ ማለት ክርስቲያን ባዶ ለምን እንደሆነ ልጅ ክርስቲያን ከኛ ረዱዋ ማለፍታት እንድትፈቃት ወስተጂ መድረክ ዋቀዩ ማለፍና ባዳቤት እንድትፈቃት ወንጌል ለለባ ከንጅሩ መድረክ ይረጥ ያዋንተ ኤፍ እስቲ መናፍቃኖችን ወሰዱ ወረሽክቶ ወሰዱን ፈርዳ ታክሲ ኬሲ ሳኒ ነፉ አስፋልት ጉባኒ ሳኒ ነፉ ጋባ ኬሲ ሳኒ ነፉ ሱቂ ኬሲ በቃ ወንደት ወንጌል ለለባ ሶመዱ ጋር ከነት ዱካንቴ ዛሬ አደራሻቸው ሙሉ ሆኗል። ልጆቻችን ሁሉ ቀምቶን ወሰዱ። ያ ግን ሰነፍ ገበር ይሆነናል ማለት ነው። የኦርቶዶክስ አገልጋዮች የኦርቶዶክስ ምዕመናን ሰነፍ ገበሬዎች ሆነናል ማለት ነው። እዚህ ሰዓት ያለ የቆምንበት መንገድ የቆምንበት ስፍራ ንጽሕት ቅድስት የሆነች ስፍራ መንገድን ይዘን ነገር ግን በዚህች ላይ የሚመላለስ ሰው ጠፍቷል ማለት ነው። ስብከታችን በቤተ ክርስቲያን ብቻ ነው። እየሰማችሁ ነው። ለለምኒ ከኛ ማለ ክርስቲያናት ተቆፈው አንተይፍ ማለፊ መንደረክት ማለበም ኢዱ ድሪት ማፈወል ለለበም ኢዱ ቦእቻት ማለፊ ለለበም ጋፈ ቡኒ ዱጋው ማለት ሰገሊ ዋቀዩ ለለበም
ኦላቲ ጋፋ ኦላን ጋፋ ወልጎ ማፍሰገሊ ዋቂዩ ለለውን ዛሬ እኮ የእግዚአብሔር ቃል እኮ መስበክ እንደ ነውር እየተቆጠረ ነው አይደል እንዴ አንድ ሰው የእግዚአብሔር ቃል ተናገረ ማለት ይሄ ፋራ እየተባለበት ጊዜ ላይ ደርሰናል ማለት ነው ሰው ምን አለኝ ሰውስ ምን ይለኝ ለራሳችን ክብር እንጨነቃለን እንጂ የእግዚአብሔርን ወንጌል ለመስበክ ጭንቀት የለብንም አዎ ነምኒ ማላንጀራ ከበዛኩኛ ፊ ወንጀነመለ ኦፍ ዝቅ ሆነ ገዲዮፍ ቡኒ ለለባት እንጀር ኩኒሞ ተጃጅልቶታ ብቻ ሶን ተጃጅልቶ ኑራይኔ ይገማ ኑራይኔ ዛሬ አንድ ሰውን ሰበከን ወደ ወንጌል መመለስ ወደ ቤተክርስቲያን መመለስ እኛ ራሱ ፈሪዎች ነን አይዞሽ ፈሪ ይሆን መጣን ማለት ስለዚህ ምን መሆን አለበት ማለት ነው ወንጌል አለለቡድ እንደውቃም ክርስቲያን ሁንደክ እያንዳንዳችን ከቤታችሁ ወንጌል መስበክ አለባችሁ ከነጎቹ ለፍ ሙሐረበራችሁ ቀብደን ዛሬ ስትማሩ ነገ ቤተሰቦቻችሁን የምታስተምሩት ዛሬ ስትማሩ ነገ ጓደኞቻችሁን አስተምራችሁ ወደ ወንጌል መመለስ የምትችሉት እናንተ መማራት ፈልጉ ማስተማር ማትፈልጉ ልጆቻችን ተለቅሞ አደራሽ ሞላ ቤተክርስቲያናችን ባዶ ቀርታለች ግን ኢየሱስ ክርስቶስ ያስተማረበት ስፍራዎች አጣጣለ ሁሉም ቦታ ይላል እዛ ነው ዓለም ሁሉ በኋላው ተከትሎ ሄዷል ተብሎ የተጻፈ ማለት ነው ኢየሱስ ክርስቶስ በከታይ ትምቱ መንኩን ከን ያኒ ዱፈነች አጋጅ ወመንኩን ያይ ከን ነው በከኢየሱስ ክርስቶስ ታይትምት እየደና ይለከው ማለቦቻስ ለካኒ በርሲ ናኑ ገላናስ ኒዳቀው ቁርጡም ይቀባን ኢሳኒስ ዩኒቨርሲቲ ዱቀቦት ገባ ከሰ ደሚ አና ከማቱ ሲፋን ሁለቴ ገሌ ሆስፒታል አርግተኒ ማነቦ ቢቻደቂ አላ አዘሪን ማርታዳን ማርያም ዳን ሁለቴ ገሌ አከስቲ ከን ዱቀቦት ሰበሰበተ ኢየሱስ ክርስቶስ ኑቲገሩ መቃሳት ለለቡ ሰልፈኔት ተጃጅልቶን የማነ ክርስቲያን ያበደረበኔት ሚመናን ሞን ተላፉኛ ጉማ እንግዲህ ከናፍ ያፈ በሩም ተከነበረን ማቲ የኛረል ከምኒ ናዋቂኛ ሁንዳ ወንጌላን እንደው ከነስን እንዝራ ሰረገኝ ዋቂዩ ለፍቂኝ ረነዋ ተነምና ዶላሪ ገኒው ማኑ እግዚአብሔር አምላካችን በልቦናችን ያሳድርብን ያስተማረን ይምከረን የገሰጸን አባቱታ አምላክ ስሙ የተመሰገነ ይሁን ጥያቄ ካላችሁ እናንተልኩ ጆለን ጋፊ ከውዳን አርከቴሰን ካሳው አንዘን እንግል አስናቁቶክ